ጸበል ስጠጡ ሁለት የምትሰሯቸው ስህተቶች እማምላክን ትንሽ መስለው ግን እነዚህ ሁለት ስህተቶች በጣም ትልቅ ናቸው። ስለዚህ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለብዙ አደርሱት። ይህንን ቪዲዮ ቫይራል ማውጣት አለባችሁ። ምክንያቱም ይህንን ቪዲዮ አይተው ሁሉም ሰዎች ከስህተታቸው ሊማሩ ይገባልና ይህንን ቪዲዮ ሼር አድርጉላቸው። የመጀመሪያው ስህተታችሁ ይኸው እንግዲህ እዚህ እንደምታዩት እዚህ ጋር ብርጭቆና ውሃ ነው። ደግሞ ጸበል እንዳይመስላችሁ ይሄ ውሃ ነው። እሺ ለማሳየት ያክል ነው ያመጣውላችሁ። እና ይህንን ውሃ አስጠጣ ተመልከቱ። ጸበል ላይም እንደዚህ ነው ስህተት የምትሰሩት። ኧረ በስመ አብ እንዴ ከበደኝ እኮ እናንተ። ኧረ እስቲ ቆይ ደግሞ ትንሽ አረፍ ብዬ ልጠጣ። ኧረ በስመ አብ ስማማ የባለፈውን ነገር እንዴት አደረክልኝ? ምንም ችግር የለበትም። እሺ በቃ ቆይ ጸበል ልጠጣ። እንደዛ አይነት አጠጣጣው ምን ትሉታላችሁ? ጸበል እኮ በእርጋታ በጸጥታ ነው የሚጠጣው እንጂ ይሄ የሃይላንድ ውሃ ገዝታችሁ ከፍታችሁ እንደምትጠጡት ሁላ እየለፈለፋችሁ እየተዝናናችሁ ነው እንደምትጠጡት። እንደዚህ እኮ መጠጣት የለባችሁ። ጸበል ስትጠጡ ረጋ ብላችሁ ጸጥ ብላችሁ ከማንም ጋር ማውራት የለባችሁ። ሲጀመር ጸበል ስትጠጡ ጸሎት እያደረጋችሁ ነው መጠጣት ያለባችሁ። እንዴ እየለፈለፋችሁ እንዴት ይጠጣል? ይሄንን ስህተታችሁን ማረም ይገባችኋል። እኔ ብዙ ጊዜ ስላየሁት ነው። በቃ ከአቅሙ በላይ በትልቅ ኩባያ ያስቀዳና በአንድ ትንፋሽ ጨረሳችሁትም አልጨረሳችሁትም ችግር የለም። ግን እናንተ ጸበል እየጠጣችሁ ከሌላ ሰው ጋር ማውራት የለባችሁ። ጸበል እየተጠጣ አይወራም፣ ዝም ተብሎ ነው የሚጠጣው። ስለዚህ ከዚህ ስህተታችሁ ታረሙ። ሁለተኛው ስህተታችሁ ደግሞ ምን መሰላችሁ? አሁንም እዚሁ ጸበል ላይ ነው። ይህንን ጸበል ጠጥታችሁ ከጨረሳችሁ በኋላ ልክ እንደዚህ እግዚአብሔር ይመስገን አምላኬ ሆይ እባክህ ይህንን ጸበል ፈዋሽ አድርግልኝ፣ ያሉብኝም በሽታዎች በሙሉ ይፈውስልኝ። እንደዚህ ብላችሁ ነው መጨረስ ያለባችሁ። ሲጨርሱ እንደዚህ ማለት አለባችሁ። ዝም ብላችሁ መጠጣት የለባችሁም። ዝም ብላችሁ ጠጥታችሁ ጨርሳችሁ መሄድ የለባችሁም። እግዚአብሔር ይመስገን ማለት አለባችሁ። ሁል ጊዜም ቢሆን ጸበል ስትጠጡ መጨረሻ ላይ እግዚአብሔር ይመስገን። ስለዚህ ዛሬ በዚህ ቪዲዮ ተምራችሁበታል። እባካችሁ ሼር አድርጉ። ይሄ ቪዲዮ እርግጠኛ ነኝ በሚሊዮን እይታ ነው መታየት ያለበት። ምክንያቱም ይሄ የብዙ ሰው ስህተት ነውና ይሄንን ቪዲዮ በደንብ አድርጋችሁ ኮፒ ሊንኩን ሼሩ ቅጥቅጥ አድርጋችሁ በሚሊዮን እንዲታይ አድርጉት። እወዳችኋለሁ። ድንግል ማርያም ካጠገባችሁ ትሁን። ቻው